በአንድ ትልቅ ጫካ ውስጥ እጅግ በጣም ብዙ የጉንዳን መንጋዎች ይኖሩ ነበር። እነዚህ ጉንዳኖች በጣም ታታሪዎች ቢሆኑም አንድ የሚፈሩት ነገር ነበር። እሱም በጫካው መጨረሻ ላይ የሚገኘውና የተከለከለው የእርሻ መሬት ተብሎ የሚጠራው ሰፊ ሜዳ ነው። የጉንዳኖቹ ንግሥት ሁልጊዜ እንዲህ ትላለች፣ ልጆቼ ወደዚያ እርሻ መሬት እንዳትሄዱ። እዛ ቦታ ሄደ ጉንዳን ተመልሶ አይመጣም። ሁሉም ጉንዳኖች ይህንን ትዕዛዝ አክብረው ይኖሩ ነበር። በመንጋው ውስጥ ግን አቤል የሚባል በጣም ጉጉና ደፋር ጉንዳን ነበር። አቤል ለምንድን ነው የተከለከለው? እዚያ ምን እንዳለ ማወቅ አለብኝ ብሎ አሰበ። ጓደኞቹ ቢሞክሩትም እሱ ግን አልሰማቸውም። አንድ ቀን አቤል በማለዳ ተነሳና ብቻውን ወደ ተከለከለው መሬት ጉዞ ጀመረ። እርሻው ላይ ሲደርስ የታየው ነገር አስደነገጠው። እርሻው ውስጥ ያሉት ቅጠሎችና ፍራፍሬዎች በጣም ግዙፍ ከመሆናቸው የተነሳ ለጉንዳኖቹ ለዓመት የሚበቃ ምግብ ነበር። ነገር ግን ቦታው የተከለከለ የተባለበት ምክንያት ወዲያውኑ ታወቀው። ትላልቅ ወፎችና ነፍሳትን የሚበሉ እንስሳት በዚያ ቦታ ላይ በብዛት ይገኙ ነበር። አቤል አንድ ትልቅ ወፍ ሊበላው ሲል ለጥቂት አመለጠ። በከፍተኛ ፍርሃትና ድካም ወደ መንጋው ተመለሰ። ንግሥቲቱና ጓደኞቹ ሲመለከቱት ደነገጡ። አቤል እንዲህ አለ፣ ንግሥት ሆይ ቦታው ብዙ ምግብ ቢኖረውም በጣም አደገኛ ነው። ትዕዛዝሽን ባለማክበሬ ለሕይወቴ አደጋ ላይ ወድቄ ነበር። ንግሥቲቱም እንዲህ አለችው፣ አቤል ክልከላው አንተን ለመጉዳት ሳይሆን አንተን ለመጠበቅ ነበር። አዳዲስ ነገሮችን ማወቅ ጥሩ ነገር ቢሆኑም የትላልቆችን ምክር አለመስማት ግን ዋጋ ያስከፍላል። በጥንት ዘመን በአንድ ውብ ጫካ ዳርቻ ላይ 7 የፍየል ግልገሎች ከእናታቸው ጋር ይኖሩ ነበር። እናት ፍየል ልጆቿን በጣም ትወዳቸው ነበር። እነሱም በጣም ይታዘዟታል። አንድ ቀን እናት ፍየል ለልጆቿ የሚሆን ምግብ ፍለጋ ወደ ጫካ መሄድ ነበረባት። ከመሄዷ በፊት ግን 7ቱንም ግልገሎች ሰብስባ እንዲህ አለቻቸው፣ ልጆቼ ሆይ እኔ ወደ ጫካ ምግብ ፍለጋ ሄዳለሁ። እናንተ ግን በሩን በደንብ ዘግታችሁ ተቀመጡ። ተኩላ እንዳይገባባችሁ ተጠንቀቁ። እሱ በጣም ተንኮለኛ ነው አለቻቸው። ግልገሎቹም ተኩላውን እንዴት እናውቀዋለን ብለው ጠየቁ። እናታቸውም ተኩላው ድምፁ ጎርናና ነው፣ እግሮቹም ጥቁር ናቸው። የኔ ድምፅ ግን ለስላሳ ነው፣ እግሮቼም ነጭ ናቸው። ይህንን አይታችሁ ብቻ ክፈቱ ብላ መከረቻቸውና ሄደች። ብዙም ሳይቆይ በሩ ተንኳኳ። ልጆቼ ክፈቱልኝ፣ እናታችሁ ነኝ የሚል ድምፅ ተሰማ። ነገር ግን ድምፁ በጣም ጎርናና ነበር። ግልገሎቹም አንከፍትም፣ አንተ እናታችን አይደለህም፣ ድምፅህ ጎርናና ነው፣ አንተ ተኩላ ነህ አሉት። ተኩላው ተናደደ። ወደ አንድ ሱቅ ሂዶ ድምፁ እንዲለሰልስለት ማር በልቶ ተመለሰ። በለሰለሰ ድምፅ ልጆቼ እኔ ነኝ እናታችሁ ክፈቱልኝ አለ። ግልገሎቹ ሊያምኑት ነበረ። አንዱ ግልገል ግን በበሩ ስር የተኩላውን እግር አየ። እግሩ ጥቁር ነበር። አንከፍትም፣ እግርህ ጥቁር ነው፣ እናታችን እግሯ ነጭ ነው አሉት። ተኩላው እንደገና ሮጦ ወደ ዱቄት ቤት ሄደ። እግሩን ነጭ ዱቄት ተቀባና ተመለሰ። ልጆቼ እኔ ነኝ ክፈቱልኝ አለ። ግልገሎቹ በሩ ስር ሲያዩ እግሩ ነጭ ነው፣ ድምፁም ለስላሳ ነው። እናታቸው መስሏቸው በሩን ከፈቱለት። ተኩላ እንደሆነ ሲያውቁ ደንግጠው እያለቀሱ መደበቅ ጀመሩ። አንዱ ከጠረጴዛ ስር፣ ሁለተኛው ከአልጋ ስር፣ ሶስተኛው ከምድጃ ውስጥ፣ አራተኛው ኩሽና፣ አምስተኛው ከቁም ሳጥን
ስድስተኛውም ከባልዲ ውስጥ ተደበቁ። ትንሹና ሰባተኛው ግልገል ግን ግድግዳው ላይ ባለ ትልቅ ሰዓት ውስጥ ተሸሸገ። ተኩላው ስድስቱንም ግልገሎች አግኝቶ ዋጣቸው። ከዚያም ሆዱ ስለሞላበት ጫካ ውስጥ ወዳለ አንድ ዛፍ ስር ሄዶ ተኛ። እናት ፍየል ከጫካው ስትመለስ ቤቱ ተመሰቃቅሏል። ልጆቿን ብትጠራቸው መልስ የለም። በመጨረሻም ትንሽ ግልገል ከሰዓት ውስጥ ወጥቶ የሆነ ሁሉ ነገራት። እናት ፍየል በጣም አዘነች። እናትየውና ትንሹ ግልገል ተኩላውን ፍለጋ ወጡ። ተኩላው ዛፍ ስር ተኝቶ ሲያንኮራፋ አገኙት። እናት ፍየል ሆድ ውስጥ የሆነ ነገር ሲንቀሳቀስ አየች። ተስፋ ሳትቆርጥ መቀስና መርፌ ይዛ መጣች። የተኩላውን ሆድ በጥንቃቄ ቀደደችው። ስድስቱን ግልገሎች በሕይወት ወጡ። እናት ፍየል ለልጆቿ ቶሎ በሉ ትላልቅ ድንጋዮች አምጡ አለቻቸው። ድንጋዮቹን ተኩላውን ሆድ ውስጥ ሞልታ በሰላም ሰፋችው። ተኩላው ከእንቅልፉ ሲነቃ ሆዱ በጣም ከብዶታል። ውሃ ሊጠጣ ወደ ወንዝ ሲሄድ ድንጋዮቹ ስለከበዱት ወደ ወንዝ ውስጥ ገብቶ ሰመጠ። ሰባቱን ግልገሎችና እናታቸው በጣም ተደሰቱ። ከዛ ቀን ጀምሮ ግልገሎቹ የእናታቸው ምክር ሁልጊዜ ለመስማት ቃል ገቡ። ከዕለታት አንድ ቀን በአንድ ቆንጆ መንደር ውስጥ የሚኖር ለማ የተባለ ወተት ሻጭ ነበር። ለማ በየቀኑ ጠዋት ጠዋት የላሞችን ወተት አልቦ በገንቡ እየሞላ ወደ ከተማ በመውሰድ ይሸጣል። አንድ ቀን ግን ለማ ወደ ከተማ ወተት ለመሸጥ እየሄደ ሳለ አንድ መጥፎ ሐሳብ መጣለት። ይህንን ወተት በውሃ ብቀላቅለው ብዙ ወተት ይሆንልኛል፣ በዛም ብዙ ገንዘብ አገኛለሁ ብሎ አሰበ። ወዲያውን በአቅራቢያው ከነበረ ወንዝ ንጹህ ወተትን በውሃ ቀላቀለው። በከተማው ወተት ሽጦ ብዙ ሳንቲሞችን ሰበሰበ። ባገኘው ገንዘብ በጣም ተደስቶ ወደ ቤቱ መመለስ ጀመረ። መንገዱ ረጅም ነበረ እና ሙቀታማ ስለሆነ ለማ ትንሽ ለማረፍ በአንድ ትልቅ ዛፍ ስር ተቀመጠ። የሰበሰበውን ሳንቲም በዘንቢል አድርጎ ከጎኑ አስቀመጣቸው። በዚያ ዛፍ ላይ ግን አንድ ተንኮለኛ ዝንጀሮ ነበረች። ዝንጀሮዋ ለማ እንቅልፍ እስኪወስደው ጠብቃ ሳንቲሙን ያለበት ዘንቢል ወስዳ ዛፍ ላይ ወጣች። ለማ ከእንቅልፉ ሲነቃ ዘንቢሉን በዝንጀሮው እጅ መሆኑን አይቶ ደነገጠ። ዝንጀሮው ዘንቢሉ ውስጥ የነበሩ ሳንቲሞችን እያወጣች መጫወት ጀመረች። አንድ ሳንቲም ወደ ለማ፣ አንዱን ደግሞ ወደ መሬት ወደ ወንዝ እያረገች ትወረውራለች። ዘንቢል ውስጥ የነበሩ ሳንቲሞች ግማሽ ሲደርሱ ለለማ ሰጠችው። ለማ በጣም አዘነ። ነገር ግን አንድ ትልቅ ትምህርት አገኘ። ወንዝ ውስጥ የገቡት ሳንቲሞች ከወንዙ በወሰድኩት ውሃ የሸጥኩባቸው ናቸው፣ በእጅ የቀሩት ደግሞ በንጹህ ወተት ያገኘኋቸው ናቸው በማለት ስህተቱን አመነ። ከዛ ቀን ጀምሮ ለማ መቼም ቢሆን ሰዎችን ላለማታለል ቃል ገባ። ሰላም ሰላም ልጆች እንዴት ናችሁ? ዛሬ በጣም የሚያስገርም አስደሳችና ትንሽ የሚያስፈራ ታሪክ ይዤላችሁ መጥቻለሁ። ወደ ትልቅ ተራራ የሚያክል ሰማይ የነካ የእህል ተክል አይታችሁ ታውቃላችሁ? ወይ ደግሞ ደመና ላይ ስለሚኖር ትልቅ ሰውና ስለሚናገር በገና ሰምታችሁ ታውቃላችሁ? ዛሬ የማወራላችሁ ታሪክ ስለዚሁ ነው። እሺ፣ ታሪኩ ጃክና የአስማት ባቄላ ይባላል። እሺ፣ ዝግጁ ናችሁ? እንግዲያውስ እጆቻችሁን አጣጥፏችሁ አይኖቻችሁን ከፈት አርጋችሁ ጆሮቻችሁን አቅንታችሁ ስሙኝ። እሺ፣ የዛሬ ታሪካችን የሚጀምረው በጣም ድሃ የነበሩ አንዲት እናትና ልጃቸው ነው። ልጃቸው ጃክ ይባላል። ምንም እንኳ ድሃ ቢሆኑም ጃክ በጣም ጎበዝና ደግ ልጅ ነበር። አንድ ቀን ግን ሁሉም ነገር ተለወጠ። ይህ የሆነው ጃክ አንድ ምስጢራዊ ሽማግሌ ካገኘ በኋላ ነው። ያ ሽማግሌ ምን እንደሰጠው ታውቃላችሁ? አዎ፣ የአስማት ባቄላ። ግን ይሄ ባቄላ ጃክን የት ነው የሚወስደው?
ሰማይ ላይ ወደሚገኘው ግዙፍ ቤተ መንግስት ወይስ ወደ አደገኛው ቦታ? እሺ፣ ሁላችሁም ዝግጁ ከሆናችሁ የጃክን ታሪክ መስማት እንጀምር። ከዕለታት አንድ ቀን ጃክ ከእናቱ ጋር በትንሽና ውብ መንደር ይኖር ነበር። በጣም ድሆች ስለነበሩ የሚበሉት ምግብ እንኳ በጭንቀት ነበር የሚያገኙት። አንድ ቀን እናቱ ጃክን እንዲህ አሉት፣ ልጄ ሆይ ቤታችን ውስጥ ምንም ምግብ የለም። እባክን ውብ የሆነችውን ላማችንን ይዘህ ወደ ገበያ ሂድና ሽጣት። ከሸጥካት በኋላ ደግሞ በብሩ የሚያስፈልግ ምግብ ይዘህና አለችው። ጃክም ላማቸውን ይዞ ወደ ገበያ ጉዞ ጀመረ። በመንገድ ላይ ግን አንድ በጣም የሚያስደንቅ ነገር ተከሰተ። ረጅም ነጭ ጢም ያለው አንድ እንግዳ ሽማግሌ ያገኘ። ሽማግሌው ጃክን በደግነት ተመለከቱትና ልጄ፣ ላምህን ወደ ገበያ እየወሰድክ ነው? ይህችን ላም ስጠኝና 5 አስማታዊ የባቄላ ፍሬዎችን እሰጥሃለሁ አለው። ጃክ በሐሳቡ ተስማምቶ ባቄላዎቹን ይዞ ወደ ቤቱ ተመለሰ። እናቱ ግን በጣም ተናደደች። በላሟ ፋንታ ባቄላ ይዘህ ትመጣለህ እንዴ? ብላ በመስኮቱ ወደ ውጭ ወረወረቻቸው። ጃክም አዝኖ እርቦት እያለ ተኛ። ነገር ግን በማግስቱ ጠዋት የሆነው ነገር ማንም ያላሰበው ነበር። ባቄላዎቹ ሌሊቱ ሙሉ ሲያድጉ አድረው ሰማይ የሚነካ ግዙፍ ግንድ ሆኑ። ጃክም በድፍረት ግንዱን ተንጠልጥሎ መውጣት ጀመረ። ደመናው ላይ ሲደርስ አንድ ትልቅ ቤተ መንግስት አገኘ። ጃክ ወደ ቤተ መንግስቱ ገባ። እዚያም አንድ በጣም አስፈሪና ግዙፍ ሰው ይኖር ነበር። ግዙፉ ሰውዬ ሲመጣ ጃክ በፍጥነት ተደበቀ። ግዙፉ ሰውዬ ኡፍ፣ የአንድ ሰው ጠረን ይሸተኛል እያለ ሲፎክር ጃክ እየተንቀጠቀጠ ይመለከት ነበር። ግዙፉ ሰውዬ ምግብ በልቶ ሲጨርስ አንዲት ዶሮ አመጣ። እንቁላል ጣይ ሲላት ዶሮዋ የወርቅ እንቁላል ጣለች። ከዛም ግዙፉ ሰውዬ በወርቁ እየተጫወተ እንቅልፍ ጣለው። ጃክም ቀስ ብሎ ወጥቶ ዶሮዋን ይዞ መሮጥ ጀመረ። በሌላ ቀንም ጃክ ተመልሶ ሄደ። በዚህ ጊዜ ደግሞ ግዙፉ ሰውዬ በራሱ ጊዜ የሚጫወት አስማታዊ በገና ነበረው። በገናውን በጣም ደስ የሚል ዜማ ይጫወት ነበር። ጃክ ሰውየው ከተኛ በኋላ በገናውን ሊወስድ ሲል በገናው ጌታዬ ሆይ ሌባ እየወሰደኝ ነው ብሎ ጮኸ። ግዙፉ ሰውዬ ነቃና ጃክን ለመያዝ ተከተለው። ጃክ በፈጣን ፍጥነት በባቄላው ግንድ ላይ መውረድ ጀመረ። ግዙፉም ሰውዬ እየተከተለው ነበር። ጃክ መሬት እንደደረሰ ግንዱን በመጥረቢያ ቆረጠው። ከዛም ግዙፉ ሰውዬ መውረጃ አጥቶ ወደ ታች ሳይወርድ ቀረ። እናም ጃክ ግዙፉን ሰው አምልጦ አስማታዊ በገናና ወርቅ የምትጥለዋን ዶሮ ይዞ ወደ ቤቱ ተመለሰ። ያን ትልቅ የባቄላ ተክልም ቆረጠው። ከዚያን ቀን ጀምሮ ጃክና እናቱ በጣም ደስተኛና ሀብታሞች ሆኑ። አያችሁ ልጆች፣ ጃክ በጣም ደፋር ነበር። ምንም እንኳ ግዙፍ ሰው ቢያስፈራውም እናቱን ለመርዳት ድፍረት አሳየ። ደግሞም ጃክ ያንን ምስጢራዊ ሽማግሌ በማመኑ ትልቅ ስኬት አገኘ። ይህ ታሪክ የሚያስተምረን ምን እንደሆነ ታውቃላችሁ? ምንም እንኳ አስቸጋሪ ቢመስልም ድፍረትና እምነት ካለን ትልቅ ነገር ማሳካት እንችላለን። የዛሬ ታሪካችን በዚህ አለቀ። ይህን ታሪክ ከወደዳችሁት ላይክ ማድረግ እንዳትረሱ። ደግሞም እንደዚህ አይነት አስደሳች ታሪኮችን ሁልጊዜ ለመስማት ሰብስክራይብ አድርጉ። በሚቀጥለው ጊዜ ሌላ የሚያምር ታሪክ ይዤላችሁ እስክመጣ ድረስ ደህና ሁኑ። ቻው ቻው። ሰላም ልጆች፣ ዛሬ ደግሞ የየዋሁ ማሞ ቂሎ ሌላ የሚያስቅ ገጠመኝ ይዤላችሁ መጥቻለሁ። በዛሬው ተረታችን ውስጥ ማሞ ቂሎ በምን አይነት ስህተት እንደሚማር አብረን እናያለን።
እናቱ ቡና ማፍላት ፈልጋ እናም ለማሞ ስኳር እንዲያመጣላት ወደ ገበያ ላከችው። ማሞ ቂሎ ደስ ብሎት እሺ እናቴ አሁን እገዛለሁ ብሎ ወደ ገበያ ተነሳ። እናቱ የሰጠችውን ገንዘብ በጥንቃቄ ይዞ እየዘፈነና እየሮጠ ወደ ገበያ አመራ። ገበያው በሰዎች በእቃዎችና በጫጫታ የተሞላ ነበር። ማሞ ቂሎ ስኳር የሚሸጥበትን ሱቅ ፈልጎ አገኘ። ሱቁን ለምትጠብቀው ሴት 1 ኪሎ ስኳር ፈልጋለሁ አላት። ከዛም ስኳሩን ይዞ ጉዞውን ጀመረ። ማሞ ቂሎ ወደ ቤት እየተመለሰ ሳለ በአንድ ትልቅ ወንዝ ላይ የሚያልፍ ድልድይ ላይ ደረሰ። ድልድዩ በታች የሚፈሰው ውሃ በጣም ጥርት ያለና ቀዝቃዛ ይመስል ነበር። ማሞ ቂሎ ድንገት በውሃው ውስጥ ስኳሩን ቢያጥበው የበለጠ ንጹህና ጣፋጭ እንደሚሆን አሰበ። አዎ አለ ማሞ ለራሱ፣ ስኳሩን በውሃ ውስጥ ባጥበው የበለጠ ጣፋጭ ይሆናል አለ። ያለምንም አመንታት የማሞ ቂሎ ቅንነት እና የዋህነት ነገሩን በደንብ እንዳያስተውል አደረገው። ከዛም ስኳሩ ወደ ውሃው ውስጥ ጨመረው። ማሞ ቂሎ ስኳሩን በውሃ ውስጥ ለጥቂት ጊዜ ከቆየው በኋላ አሁን በደንብ ታጥቧል ብሎ ስኳሩን ለማውጣት ሞከረ። ነገር ግን ስኳሩ በውሃ ውስጥ ቀልጦ ሙሉ በሙሉ ጠፍቶ ነበር። ማሞ ቂሎ ግራ ገባው። የት ሄደ? የት ጠፋ? ብሎ ፈለገ። ነገር ግን ምንም አላገኘም። በመጨረሻም በባዶ እጁ ወደ ቤት ተመለሰ። እናቱ ማሞ ስኳሩን ይዞላት እንዲመጣ ስትጠብቅ ነበር። ማሞ ቂሎ የገጠመውን ነገር ለእናቱ ነገራት። እናቱ ስኳሩን መጥፋቱ ግራ ቢገባትም ማሞ ቂሎ ያደረገውን ስህተት ስትረዳ ግን በጣም ገረማት። ልጆች፣ የዛሬ ተረታችን የሚያስተምረን ምን እንደሆነ ታውቃላችሁ? ማሞ ቂሎ ቅንና የዋህ ልጅ ቢሆንም ነገሮችን በደንብ ባለማስተዋሉ ስህተት ፈጸመ። ስኳር በውሃ ውስጥ እንደሚቀልጥ አያውቅም ነበር። እኛም እንደ ማሞ ቂሎ ቅን መሆን ቢኖርብንም ነገሮችን በጥንቃቄ ማስተዋልና መማር አለብን። እሺ፣ ካለፈው ስህተታችን ተምረን የተሻለ አስተዋይ ልጆች መሆን እንችላለን። አንድ ጊዜ ማሞ የሚባል አንድ ልጅ ነበር። ማሞ የዋህና ታዛዥ ቢሆንም ማስተዋል ግን ይጎድለው ነበር። ለዚህ ነው ሰዎች ማሞ ቂሎ እያሉ የሚጠሩት። አንድ ቀን ማሞ እናቱን በቤት ውስጥ ያለውን ስራ ያግዛታል። እናቱም ስላገዛት 4 ሳንቲሞችን ትሰጠዋለች። ማሞ ሳንቲሞችን በእጁ ይዞ በጫካ ውስጥ ከውሻው ጋር ሲሯሯጥ ሳንቲሞችን ይጥላቸዋል። በዚህም ምክንያት በጣም ያዝናል። ወደ እናቱ ተመልሶ ሂዶ ሳንቲሞቹን እንደጣላቸው ይነግራታል። ማሞ ልጄ፣ ሳንቲሞቹን በእጅ ይዘህ ከመሄድ በኪሴ ውስጥ ብታደርጋቸው አይሻልም ነበር አለችው። ማሞም ልክ ነሽ እናቴ፣ በሚቀጥለው ጊዜ ኪሴ ውስጥ አደርጋቸዋለሁ አላት። በሌላ ቀን እናቱ ማሞን ወደ ጎረቤት ላከችው። ጎረቤቱም ለማሞ አንዲት የዋህ ድመት ሰጠው። ማሞ የእናቱን ምክር አስታወሰና ድመቷን ወደ ኪሱ ውስጥ ወሽቆ ወደ ቤቱ መራመድ ጀመረ። ነገር ግን ድመቷ ኪሱ ውስጥ ስለነበረች ታፈነች። እናቱም ድመቷን ስታያት በጣም ደነገጠች። ማሞ ልጄ፣ ምን እያደረክ ነው? ድመቷን ኪሱ ውስጥ አድርገህ ከመሄድ በገመድ እግሯን አስረህ እየሳብካት ብትመጣ አይሻልም ነበር አለችው። ማሞም አዎ እናቴ ልክ ነሽ፣ በሚቀጥለው ጊዜ እንደዛ አድርጋለሁ አላት። እንደገና በሌላ ቀን እናቱ ማሞን ወደ ስጋ ቤት ላከችው። ስጋ ቤቱም ለማሞ አንድ ትልቅ የስጋ ቁራጭ ሰጠው። ማሞ የእናቱን ምክር በድጋሚ አስታወሰ። የስጋውን ቁራጭ በገመድ አስሮ በየመንገዱ እየሳበ መሄድ ጀመረ። በዛው አካባቢ የነበሩ ውሾቹም
እሱ ሳያያቸው ስጋውን በልተው ጨረሱት። ቤት ሲደርስ ከገመዱ ጫፍ ላይ የቀረው ምንም ስጋ አልነበረም። እናቱም ማሙ ልጄ ቃሌን አትሰማም ማለት ነው? እንዴት ስጋውን በገመድ እየሳብክ ትመጣለህ? በትከሻህ ላይ ተሸክመው ብትመጣ አይሻልም ነበር አለችው። ማሙም ልክ ነሽ እናቴ፣ በሚቀጥለው ጊዜ እንደዚህ ያደርጋለሁ አላት። በሌላ ቀንም እናቱ ማሞን ወደ ገበያ ላከችው። ገበያተኛውም ለማሞ አንድ ትንሽ አህያ ሰጠው። ማሞን የእናቱን ምክር አስታወሰ። አህያዋን በትከሻዬ መሸከም አለብኝ አለ። አህያውን በትከሻው ላይ ተሸክሞ በከተማ ውስጥ እየተንገዳገደ መራመድ ጀመረ። ሰዎች ሲያዩት መሳቅ ጀመሩ። በዚያ ከተማ የመሳቅ ችግር ያለባት አንድ ባለሀብት ልጅ ነበረች። አባቷ ለብዙ ዓመታት ሊያስቃት ቢሞክርም ፈጽሞ ስቃ አታውቅም ነበር። ባለሀብቱ ልጄን የሚያስቃት ማንኛውም ሰው ግማሽ ንብረቴን እሰጠዋለሁ ብሎ ነበር። በዚያን ጊዜ ማሞ አህያዋን በትከሻው ተሸክሞ በቤታቸው ፊት አለፈ። ልጅቷ ማሞ አህያዋን ተሸክሞ ስታየው ለመጀመሪያ ጊዜ ሳቀች። ባለሀብቱም በጣም ተደሰተ። ማሞና እናቱን ወደ ቤቱ ጠርቶ ብዙ ወርቆችን ሰጣቸው። እናም በመጨረሻ ማሞና እናቱ ለዘላለም በደስታ መኖር ጀመሩ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግና ሳብስክራይብ ማድረግ እንዳትረሱ። ስላዳመጣችሁን በጣም እናመሰግናለን። በሚቀጥለው ጊዜ በሌላ አስቂኝ ተረት እስክንገናኝ ሰላም ሁኑ። ቻው። ድሮ ድሮ በአንድ ትንሽ መንደር ውስጥ አንዲት እናት ከሁለት ሴት ልጆቿ ጋር ይኖሩ ነበር። ትልቋ ልጃቸው አበባ ትባላለች። ታናሿ ደግሞ ጨረቃ ትባላለች። አበባ ቁንጅናዋ የላቀ ቢሆንም በጣም ሰነፍና ምቀኛ ነበረች። ቀን ሙሉ መስታወት ስታይና ስትኳኳል ትውላለች። እናቷን ምንም አትረዳትም። ጨረቃ ግን በተቃራኒው በጣም ታታሪ፣ ቅንና ደግ ነበረች። ከጧት እስከ ማታ እናቷን በስራ ትረዳለች። ጎረቤቶችንም ታከብራለች። ሁሉም የመንደሩ ሰው ጨረቃን ይወዳታል። አንድ ቀን እናታቸው በጣም ታመሙ። ለመዳን የሚረዳቸው አንድ ልዩ የፈውስ ተክል በሩቅ ጥቅጥቅ ያለ ጫካ ውስጥ ብቻ እንደሚገኝ ተነገረ። እናትየው ሁለቱንም ጠርተው ልጆቼ፣ እኔ በጣም ታምሜያለሁ። ያንን ልዩ ተክል ካላገኘሁ መዳን አልችልም። ከሁለታችሁ ማን ሄዶ ያምጣልኝ ብለው ጠየቁ። አበባ እንዴ እማዬ፣ እኔ ወደ ጫካ ውስጥ አልሄድም፣ እሾህ ይወጋኛል፣ ፊቴ በፀሐይ ይጠቁራል አለች። ጨረቃ ግን እማዬ እኔ ሄዳለሁ፣ አንቺ ብቻ ይሻልሽ አለችና ማሰሯና ጥቂት ስንቅ ይዛ ወደ ጫካው ጉዞ ጀመረች። የጨረቃ ጉዞ ረጅም ነበር። በመንገድ ላይ አንድ በጣም የደረቀና ቅጠሉ የረገፈ የዋርካ ዛፍ አገኘች። ዋርካው ልጄ እባክሽ በዙሪያ ያሉት አረሞችን ንቀይልኝ፣ ውሃም አጠጪኝ፣ በጣም ጠምቶኛል አላት። ጨረቃ አልደከማትም። በፈገግታ አረሙን ነቅላ ከማሰሯ ውሃ ቀድታ አጠጣችው። ዋርካውም ቅልብ አለሽ፣ ሂጂ መልካም ያጋጥምሻል አላት። በመቀጠልም አንዲት በጣም ያረጁና የደከሙ አሮጊት አገኘች። አሮጊቷ መሬት ላይ ወድቀው ነበር። ልጄ እባክሽ ተሸከሚኝና ወደ ቤት አድርሽኝ፣ በጣም ደክሞኛል አሏት። ያለምንም አንገራገር አሮጊቷን አዝላ ወደ ቤታቸው አደረሰቻቸው። አሮጊቷም የምትፈልጊው ተክል ከዚያ ሸለቆ ማዶ ይገኛል አሏት። ጨረቃ ወደ ሸለቆ ሄዳ ተክሉን አገኘች። ይዛ ስትመለስ ወደ ዋርካው ዛፍ ደረሰች። ዛፉም ለኔ ላደረግሽው በጎነት ሽልማት ይገባሻል አለና ቅጠሎችን አወዛወዘ። በድንገት ከሰማይ የወርቅና የብር ዝናብ በጨረቃ ላይ ዘነበ። ጨረቃ ሙሉ በሙሉ በወርቅ ተሸለመች። ልብሷም ያማረ ሆነ።
ቤት ስትደርስ እናቷ ተክሉን ጠጥተው ወዲያውኑ ዳኑ። በወርቅ የተሸለመችውን ልጃቸው ሲያዩ በጣም ተደሰቱ። ይህንን ያየችው አበባ ግን በቅናት መንፈስ ተሞላች። እኔ ካንቺ እበልጣለሁ፣ ደግሞ እዚያ ሄጄ ከዚህ የበለጠ ወርቅ አመጣለሁ አለችና ማሰሮዋን ይዛ ወደ ጫካው ሮጠች። አበባ ወደ ዋርካው ዛፍ ደረሰች። ዛፉ ልጄ እባክሽን አረሙን ንቀይልኝ ብሎ ገና ሳይጨርስ አበባ አቋረጠችው። እንዴ እኔ ቆንጆ ልጅ ነኝ፣ እጆቼን በጭቃ አላቆሽሽም አለችና ረግጣው ሄደች። በመቀጠል አሮጊቷን አገኘች። ልጄ እባክሽን ሲሏት ሂጂ ወደዚያ፣ እኔ ወርቅ ፍለጋ ነው የመጣሁት፣ አንቺን አላዝልም አለችና ተሳድባ አልፋቸው ሄደች። ከዛም ወደ ሸለቆው ደረሰች። ተክሉን ስትፈልግ ድንገት በአንድ ትልቅ ጉድጓድ ውስጥ ገባች። በወርቅ ፋንታ ጥቁርና የሚሸት ጭቃ በላያ ላይ ፈሰሰባት። ንቦቹም ተከታትለው ነደፏት። አበባ በጭቃ ተለውሳ በንብ ተነድፋ እያለቀሰችና እየጮኸች ወደ ቤቷ ተመለሰች። እናቷና እህቷ ሲያዩዋት በጣም አዘኑ። አበባ ግን በራሷ ስንፍናና ምቀኝነት የተነሳ ተቀጣች። ከዚህ ቀን ጀምሮ አበባ ስህተቷን ተረታ። ስራ ወዳድና ቅን ለመሆን ሞከረች። ጨረቃ ግን ሁልጊዜ እንደተወደደች ኖረች። የዚህ ተረት ትምህርት ስራ ወዳድነት፣ ቅንነትና ደግነት ሁልጊዜ መልካም ዋጋ ያስገኛሉ። በሌላ በኩል ደግሞ ስንፍና፣ ምቀኝነትና ኩራት ወደ ጥፋት ያመራሉ። በአንድ ወቅት በአንድ ሩቅ እርሻ ውስጥ ብዙ ዳክዬዎች አብረው ይኖሩ ነበር። እናት ዳክዬ ከእነዚህ ዳክዬዎች መካከል አንዷ ነበረች። እናት ዳክዬ እንቁላሎቿን ለመፈልፈል በጉጉት ትጠብቅ ነበር። አንድ ቀን እንቁላሎቹ መፈልፈል ጀመሩ። 5 ትናንሽ ዳክዬዎች ተፈለፈሉ። 4ቱ ዳክዬዎች በጣም የሚያምሩ ነበሩ። ነገር ግን 5ኛው ዳክዬ ከሌሎች የተለየ ነበር። እሱ ትልቅ፣ ግራጫና አስቀያሚ ነበር። እናት ዳክዬ ግራ ተጋባች። እንዴት እንዲህ አይነት አስቀያሚ ዳክዬ ተፈለፈለ ብላ አሰበች። ሌሎች ዳክዬዎች በአስቀያሚው ዳክዬ ላይ መሳቅ ጀመሩ። አስቀያሚው ዳክዬ፣ አስቀያሚው ዳክዬ እያሉ ይሳለቁበታል። እናት ዳክዬም በአስቀያሚው ዳክዬ ግልገል ላይ ታፍር ነበር። ጫጩቱ በጣም አዘነ። ከቤቱ ጠፍቶ ወደ ሌላ ቦታ ሄደ። አንዳንዶቹ ዳክዬዎች በእሱ ላይ ይሳለቁበት ነበር። አንዳንዶቹ ደግሞ በእሱ ላይ ይፈርዱ ነበር። በጣም ብቸኝነት ተሰማው። አንድ ቀን በአንድ ኩሬ ውስጥ ቀይ ዳክዬዎችን አየ። ዳክዬዎቹ በጣም የሚያምሩ ነበሩ። አስቀያሚው ዳክዬ እኔም እንደነሱ ቆንጆ ብሆን ኖሮ ብሎ ተመኘ። እናም ከነሱ ጋር አብሮ መዋኘት ጀመረ። ቀይ ዳክዬዎቹ በአስቀያሚው ዳክዬ ጫጩት አልሳቁም። እንዲያውም ከነሱ ጋር እንዲቀላቀል ጋበዙት። አስቀያሚው ዳክዬ ከቀይ ዳክዬዎች ጋር አብሮ መኖር ጀመረ። ቀስ በቀስ እያደገ መጣ። የእሱ ግራጫ ቀለም ጠፋ። የእሱ ትልቅ አካል ደግሞ ቀስ በቀስ ወደ ቀይ ቀለም ተቀየረ። አሁን ቆንጆ ቀይ ዳክዬ ሆነ። በመጨረሻም አስቀያሚው ዳክዬ በአስቀያሚው ዳክዬዎች እርሻ ላይ ተመለሰ። ሌሎች ዳክዬዎች በአስቀያሚው ዳክዬ ግልገል ላይ አልሳቁም። እንዲያውም በእሱ ላይ ይደነቁ ነበር። እንዴት እንዲህ አይነት የሚያምር ዳክዬ ተወለደ እያሉ ይጠይቁ ነበር። አስቀያሚው ዳክዬ በጣም ደስተኛ ሆነ። ከብዙ ዓመታት በፊት በሁለት ሰማይ ጠቀስ ተራራዎች መካከል የሚገኝ ሁሌም አረንጓዴ የሆነ አንድ ውብ ሸለቆ ነበር። በዚህ ሸለቆ ውስጥ ዘነበ የሚባል አንድ ትንሽ ጥጃ ይኖር ነበር። ዘነበ እንደ ደመና የለሰለሰ ቆዳና ልክ እንደ ከዋክብት የሚያበሩ ትላልቅ ጥቁር አይኖች ነበሩት። በሸለቆው ያሉት ሌሎች ከብቶች ቀኑን ሙሉ ሳር በመጋጥና በመተኛት ብቻ ይደሰቱ ነበር። ዘነበ ግን ለየት ያለ ነበረ። ሁልጊዜ ከዛ ሰፊ ወንዝ ማዶ ምን ይኖር ይሆን
እያለ በጉጉት ወደ ሩቅ ይመለከት ነበር። አንድ ቀን ከሰዓት በኋላ ዘነበ በአንድ ግዙፍ የግራር ዛፍ ስር ሲጫወት በንፋስ ተገፍቶ የመጣ አንድ ልዩ ነገር አየ። ያየው ነገር ተራ ቅጠል አልነበረም። ወርቃማ ቀለም ያለውና በላዩ ላይ እንደ ካርታ ያሉ መስመሮች የተቀረጹበት ሚስጥራዊ ቅጠል ነበር። ይህማ ወደ ድብቅ የአትክልት ስፍራ የሚወስድ ካርታ ነው አለ። ግን ብቻውን መጓዝ አስፈራው። ስለዚህ የቅርብ ጓደኛውና አማካሪው የሆነችውን ኪኪን ጠራት። ኪኪ የፀሐይ መጥለቂያ የሚመስሉ ደማቅ ላባዎች ያላት ብልህ ወፍ ነበረች። ኪኪ ካርታውን ስታየው ክንፎቿን እያርገበገበች አይዞህ ዘነበ፣ እኔ ከሰማይ ሆኜ መንገዱን እመራሃለሁ፣ አብረን እንሂድ አለችው። ጉዞውን በደስታ ጀመሩ። መጀመሪያ የደረሱት የሹክሹክታ ደን ተብሎ ወደሚጠራ ቦታ ነበር። እዚህ ደን ውስጥ ያሉት ዛፎች ዝም ብለው አይቆሙም፣ እንደ ሰው ዝቅ ብለው ይዘፍናሉ። ደኑን ለማለፍ ግን አንድ ቅድመ ሁኔታ ነበረው። ዘነበ ከዛፎቹ ጋር አብሮ ማዜም ነበረበት። ዘነበም ድምፁን አጥፍቶ እያለ ሲያዜም የዛፎቹ ቅርንጫፎች እንደ በር ተከፍተው መንገድ ሰጡት። ቀጥለው ደግሞ ድንጋያማው ወንዝ ጋር ደረሱ። ወንዙ በኃይል ይፈሳል፣ ድንጋዮቹ ይንሸራተታሉ። ኪኪ ከላይ ሆና ዘነበ ተጠንቀቅ፣ የኮከብ ቅርጽ ያላቸው ድንጋዮች ብቻ መርጠህ እርገጥ ብላ ጮኸች። ዘነበ 1 2 3 እያለ እየዘለለ ወንዙን በሰላም ተሻገረ። በመጨረሻም በአበቦች የታጠረ አንድ ትልቅ አጥር ላይ ደረሰ። ዘነበ አጥሩን ገፍቶ ሲገባ አይኑን ማመን አቃተው። ቦታው በጨለማ ውስጥ በሚያበሩ አበቦች የተሞላ እንደ ገነት ያለ ስፍራ ነበር። ዛፎቹ እንደ ልብ የሚበሉ ጣፋጭ ማንጎዎችና ፓፓያዎች አፍርተዋል። በጋርደኑ መሃል ደግሞ በቀንም ቢሆን ከዋክብትን የሚያንጸባርቅ አስደናቂ ኩሬ ነበር። ዘነበና ኪኪ በዚህ አስደናቂ ቦታ ብቻቸውን ቢዝናኑም ዘነበ ግን አንድ ነገር አሰበ። ይህ ቦታ ሚስጥር ሆኖ መቅረት የለበትም፣ ለጓደኞቻችን መንገር አለብን አለ። ኪኪ ግን ለሁሉም ከነገርን ቦታው እንዴት እንደሚስጥር ሆኖ ይቀራል አለችው። ዘነበ ፈገግ ብሎ ሚስጥር ለብቻ ሲሆን ያስገምታል ኪኪ፣ ደስታ ግን ሲካፈሉት ይጨምራል አላት። በማግስቱ ጧት ዘነበና ኪኪ መላውን መንጋ እየመሩ ወደ ድብቅ የአትክልት ስፍራ ወሰዷቸው። ሁሉም ከብቶች በደስታ ዘለሉ፣ ጣፋጩን ፍሬ በሉ፣ በሚያበራው ሳር ላይም ተጫወቱ። ከዚያን ቀን ጀምሮ ዘነበ የሸለቆው ጀግና ተጓዥ ተባለ። የአትክልት ስፍራም የሁሉም እንስሳት የሰላምና የደስታ ቦታ ሆነ። ተረቴን መልሱ፣ አፌን በዳቦ አብሱ። በድሮ ዘመን በአንድ ውብ መንደር ውስጥ የሚኖር አንድ ደግ ገበሬ ነበር። ይህ ገበሬ 2 ታማኝ ረዳቶች ነበሩት። አንደኛው ግዙፍና ጠንካራ በሬ ሲሆን፣ ሁለተኛዋ ደግሞ የምታምርና ፈጣን አህያ ነበረች። የበሬው ስራ በጣም ከባድ ነበር። ቀኑን ሙሉ በፀሐይ ስር ማሳውን ሲያርስ ይውላል። ገበሬው በሬው በጣም እንደሚደክመው ስለሚያውቅ ማታ ወደ በረቱ ሲመለስ ብዙና ጣፋጭ ምግብ ይሰጠው ነበር። አህያው ግን የምትሰራው ስራ ቀለል ያለ ነበር። ስለዚህ ገበሬው ለእሷ የሚሰጣት ምግብ ከበሬው ያነሰ ነበር። አህያዋ ግን በዚህ ነገር ደስተኛ አልነበረችም። እንዴት በሬውን ከኔ የበለጠ ምግብ ያገኛል ብላ በቅናት ማሰብ ጀመረች። እናም አንድ ተንኮል አቀደች። አንድ ቀን ማታ በሬው በጣም ደክሞት ወደ በረቱ ሲመለስ አህያዋ ቀረብ ብላ እንዲህ አለችው፣ ስማኝማ ባልንጀራዬ በሬ፣
ዛሬ በጣም የደከመ ትመስላለህ። ለምን ነገ ታምሜያለሁ ብለህ አታርፍም? እኔም ያንተን ስራ እሰራልሃለሁ። አንተ ግን እዚህ ጋር ደም ብለህ እረፍ እሺ ትለዋለች። በሬው በጣም ደክሞት ስለነበር በአህያዋ ሀሳብ ተስማማ። እሺ እረፍት አደርጋለሁ፣ ልክ ነሽ አላት። በሚቀጥለው ቀን ጠዋት ገበሬው ወደ በረቱ ሲመጣ በሬው እንደታመመ አሰበ። ከዛም አህያዋን ይዞ ወደ ማሳው ሄደ። አህያዋ የበሬውን ቀንበር ስትጫን በጣም ከበዳት። ቀኑን ሙሉ ማሳውን ለማረስ ሞከረች። ነገር ግን የበሬው ስራ በጣም ከባድ ነበር። እናም ድክም አላት። እግሮቿ ተንቀጠቀጡ። ያኔ ነው የበሬው ስራ ቀላል እንዳልሆነ የተረዳችው። ማታ ወደ በረቱ ስትመለስ አህያዋ የምትቆምበት አቅም አልነበራትም። ተንኮላ ዋጋ እንዳስከፈላት ገባት። የበሬው ምግብ የበዛው ስራው ስለሚጠይቅ እንደሆነ ተረዳች። በሬው ቀኑ ሙሉ ሲያርፍ ውሎ በጥሩ ሁኔታ ተኝቶ ነበር። አህያዋ ወደ በሬው ሄዳ እንዲህ አለችው፣ በሬ ሆይ ዛሬ ያንተን ስራ ሰርቼ በጣም ደክሞኛል። ያንተ ስራ ለእኔ እንደማይሆን ተረድቻለሁ። እባክህ ነገ ወደ ስራ ተመለስ፣ እኔም የራሴን ስራ በአክብሮት እሰራለሁ አለችው። በሬውን በአህያው መጸጸት ተደሰተ። እሺ ነገ ወደ ስራ እመለሳለሁ አላት። ከዚያን ቀን ጀምሮ በሬው ወደ ማሳው ማረስ ተመለሰ። አህያዋም የራሷን ቀለል ያለ ስራ መስራት ቀጠለች። ገበሬው ለእያንዳንዳቸው እንደ ስራቸው መጠን ምግብ ይሰጣቸው ነበር። አህያዋም ከዛን ቀን በኋላ መቅናቷን አቆመች። እያንዳንዱን ስራና የሚሰጠው ዋጋ የራሱ ክብር እንዳለው ተማረች። ታሪኩ የሚጀምረው ቲዳሊክ የተባለ አንድ በጣም ግዙፍ እንቁራሪት አንድ ቀን ጠዋት ሲነቃ ከፍተኛ ጥም ይሰማዋል። ጥሙን ለማርካት በአካባቢው ያለውን ውሃ ሁሉ መጠጣት ይጀምራል። ኩሬውን፣ ወንዙን፣ አልፎ ተርፎም ውቅያኖሱን ሳይቀር ጠጥቶ ይጨርሰዋል። በዚህ ጊዜ በዓለም ላይ ያሉ ሁሉ የውሃ ምንጮችን አላስቀረም። ምድሪቱ ትደርቃለች፣ እጽዋቱ ይጠወልጋሉ፣ ሌሎች እንስሳትም በውሃ ጥም መቸገር ይጀምራሉ። እንስሳቱ ተሰባስበው ውሃውን እንዴት ማስመለስ እንደሚችሉ ይማከራሉ። በመጨረሻም አንድ ሀሳብ ያመጣሉ። ቲዳሊክን ካሳቁ አሁን ሲከፍት የጠጣውን ውሃ ሁሉ ይተፋዋል ብለው አሰቡ። ከዛም እንስሳቱ ተራ በተራ እየመጡ ቲዳሊክን ለማሳቅ ይሞክራሉ። አንበሳው አስፈሪ ድምፅ ያሰማል። ቲዳሊክ ግን አይስቅም። ጦጣዋም ፊቷን ሞኝ እያስመሰለች ታሳያለች። ቲዳሊክ አሁንም ዝም ይላል። በመጨረሻም ነባኑም የተባለ አንድ ትንሽ ቀጭን የአውስትራሊያ እንሽላሊት ይመጣል። ነባኑም በቲዳሊክ ፊት ለፊት እንግዳ አስቂኝ የዳንስ እንቅስቃሴዎችን ማድረግ ይጀምራል። የነባኑም ዳንስ በጣም አስቂኝ ስለነበር ቲዳሊክ መቋቋም አቅቶት መሳቅ ይጀምራል። ሃሃሃሃ ብሎ ሲስቅ ከሆዱ ውስጥ ያለው ውሃ ሁሉ እንደ ጎርፍ ይወጣል። የወጣው ውሃ ወንዞቹንና ኩሬዎቹን እንደገና ይሞላቸዋል። ምድሪቱ ትለመልማለች። እንስሳቱም በደስታ ውሃቸውን ይጠጣሉ። ሰላም ሰላም የዚህ ቻናል ተከታታዮች፣ ዛሬ አንድ በጣም ደስ የሚልና አስተማሪ ተረት ይዤላችሁ መጥቻለሁ። ተረቱ ስለ ሁለት ምርጥ ጓደኛሞች ነው። አንዷ ከገጠር፣ አንዷ ደግሞ ከከተማ። ከዕለታት አንድ ቀን በለመለመው አረንጓዴ በለበሰው የኢትዮጵያ ገጠር የምትኖር ፀሐይ የምትባል አንድ ደስተኛ ልጅ ነበረች። በሌላ በኩል ደግሞ በትልቁ በፎቅና በመኪና በተሞላው ከተማ የምትኖር ሊንዳ የምትባል የቅርብ ጓደኛዋ ነበረች።
ፀሐይ የገጠሩን ንጹሕ አየርና የከብቶችን ድምፅ ትወድ ነበር። ሊንዳ ደግሞ በስልኳ ፊልሞችን ማየት ትወድ ነበር። ሆነም ሁለቱም የየራሳቸው ኑሮ ቢወዱም እርስ በርሳቸው የጓደኛዬ ሕይወት ምን ይመስል ይሆን ብለው በጣም ይጓጉ ነበር። ስለዚህ አንድ ቀን ተራ በተራ ለመጠያየቅ ተስማሙ። መጀመሪያ ሊንዳ ሻንጣዋን አሽጋ ወደ ገጠር ተጓዘች። ፀሐይ ጓደኛዋን ስታይ በታላቅ ደስታ እየሮጠች ተቀበለቻት። ፀሐይ ሊንዳን ለየት ያለ የገጠር ምሳ አቀረበችላት። ምግቡ ምን እንደሆነ ታውቃላችሁ ልጆች? ከሽምብራው አዝመራው ትኩስ ሆኖ የተቆረጠ አረንጓዴ እሸት፣ የተለያዩ የገጠር ምግቦችና ትኩስ ወተት ነበር። ምሽት ላይ ሰማዩ በሺዎች የሚቆጠሩ ከዋክብት ደምቆ ነበር። ፀሐይ ሊንዳን ከዋክብቱ ስር ተቀምጠው የገጠሩን ጸጥታ እየሰሙ ጨዋታቸውን ቀጠሉ። ሊንዳ ግን የገጠሩን ሁኔታዎችን አልወደደቻቸውም። እዚህ እኮ በጣም ጨለማ ነው፣ የእንስሳቶቹ ድምፅ ያስፈራል፣ ደግሞም ኢንተርኔት የለም፣ ፊልም ማየት አልቻልኩም አለች። ፀሐይ እየሳቀች አይ ሊንዳ፣ እዚህ እኮ ሰላም አለ፣ ንጹሕ አየርና እውነተኛ እረፍት ታገኛለሽ፣ ከከዋክብቱ በላይ ምን ፊልም አለ ብላ መለሰችላት። በሚቀጥለው ሳምንት ፀሐይ ተራዋ ደርሶ ወደ ከተማ ሄደች። የሊንዳ ቤት ፎቅ ላይ ነበር። ቤቱ በኤሌክትሪክ መብራት ደምቆ ልክ እንደ ቀን ያበራ ነበር። ሊንዳ ለፀሐይ ዘመናዊ ምግቦችን አቀረበችላት። የሚጣፍጥ ፒዛ፣ ቀዝቃዛ አይስክሬም እና በፋብሪካ የታሸጉ ጣፋጮችን። ደስ የሚል የልጆች ፊልምም ጋበዘቻት። ፀሐይ መጀመሪያ ላይ በነገሩ ሁሉ ተገረመች። መብራቱ፣ ምግቡ፣ ፎቁ። ግን ብዙም ሳይቆይ መጨነቅ ጀመረች። የከተማው ጫጫታ፣ የሰው ግርግር መተኛት ከለከላት። ሁሉም ሰው ሩጫ ላይ ነው። ሁሉም በስልክ ወሬ ተጠምደዋል። ማንም ተረጋግቶ አይጫወትም። የመኪናው ጭስም ይረብሻል። በአጠቃላይ ፀሐይ የከተማውን ኑሮ አልተመቻትም። ወደ ቤቷ ለመመለስ ሻንጣዋን ሸከፈች። ከመሄዷ በፊት ሊንዳን አቅፋ እንዲህ አለቻት። ሊንዳዬ፣ የአንቺ ከተማ በምቾትና በቴክኖሎጂ የተሞላች ናት። መብራቱም ያምራል። ነገር ግን እኔ የራሴን ሰላማዊ ገጠር እመርጣለሁ። በከተማው ድምቀት ውስጥ ሰላም የለም። በገጠሩ ጸጥታ ውስጥ ግን ሕይወት አለ። እኔ ወፎቹን ጩኸትና የከዋክብቱን ብርሃን ናፈኩ። ሊንዳ የጓደኛዋን ምርጫ ከበረች። ልክ ነሽ ፀሐይ፣ የሁለታችን ቦታ ልዩ ነው አለች። ከዚያን ቀን ጀምሮ ሁለቱም የየራሳቸው ዓለም እያደነቁ ነገር ግን የሌላውን ልዩነት እያከበሩ በደስታ መኖር ቀጠሉ። ልጆች፣ የዛሬው ተረት የሚያስተምረን እያንዳንዱ ቦታ ገጠሩም ከተማውም የራሱ ጸጋና የራሱ ፈተና አለው። ለአንዱ ገነት የሆነው ቦታ ለሌላው እስር ቤት ሊመስለው ይችላል። ዋናው ቁም ነገር ግን እኛ ባለንበት ቦታ ላይ ሰላምንና ደስታን ማግኘት ነው። እሺ፣ ተረቱ ካስደሰታችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ሌላ አስተማሪ ተረት እንድነግራችሁ ሰብስክራይብ ማድረጋችሁን አትርሱ። በአንድ ወቅት በገጠር መንደር ውስጥ የሚኖሩ ሁለት የቅርብ ጓደኛሞች ነበሩ። አንደኛው ደፋሩ አውራ ዶሮ ኩኩ ሲባል፣ ሁለተኛው ደግሞ ተጫዋቹ ዶሮ ጫጩ ይባላል። ኩኩና ጫጩ ሁልጊዜ በአንድነት ይውላሉ፣ ይጫወታሉ፣ አብረው ይተኛሉ። የፋሲካ በዓል ሲደርስ ጥቂት ቀናት ሲቀሩት የቤቱ ባለቤቶች ለበዓሉ ማድመቂያ የሚሆን ዶሮ መፈለግ ጀመሩ። ዓይናቸው በወፍራሙ ጫጩ ላይ ወደቀ። የቤቱ ባለቤት ጫጩን አድኖ በመያዝ ከኩሽና ጀርባ ባለው ሰፊ መጋዘን ውስጥ አስቀመጠው። ጫጩ በጣም ደነገጠ። አሁንስ አልቆልኛል ኩኩዬ፣ ለበዓል መታረዴ ነው ሲል በለቅሶ ድምፅ አሰማ። ኩኩ የጓደኛውን ድምፅ ሲሰማ አላረፈም። ጫጩን እንዴት ማዳን እንዳለበት በጥብቅ ማሰብ ጀመረ። ከዛም አንድ ዘዴ መጣለት። በሌሊት ሁሉም ሰው እንቅልፍ ሲወስደው ወደ መጋዘኑ መስኮት ሄደ።
መስኮቱም ትንሽ ክፍተት ነበረው። በረንዳው ላይ ያለውን ትልቅ የእንጨት ቁራጭ በመጠቀም ደረጃ ሰራ። ጫጩ ተነስ፣ ከዚህ በኋላ አትተኛ አለው ኩኩ በሹክሹክታ። ጫጩን በደስታ መስኮቱን ተጠግቶ ወጣ። ሁለቱም ጓደኛሞች ጨለማውን ተገን አድርገው ወደ ጫካው ሮጡ። በዚያ ምሽት በጫካ ውስጥ ባለው ትልቅ ዋሻ ውስጥ ተደበቁ። የበዓሉ ቀን ሲደርስ ቤተሰቦቹ ዶሮውን በመጥፋቱ በጣም አዘኑ። ልጆቹም የጫጩን መጥፋት ሰምተው አለቀሱ። ነገር ግን ኩኩና ጫጩ ከሩቅ ሆነው የልጆቹ ለቅሶ ሲሰሙ ልባቸው ተነካ። ጓደኞቻችን ማሳዘን የለብንም ብለው ወሰኑ። አውራ ዶሮ ኩኩ ድፍረት አገኘ። በጠዋት ሲነጋ ወደ ቤታቸው ተመለሱ። የቤቱ ባለቤቶች ሲያዩዋቸው በጣም ተደነቁ። ጫጩን ለማየት ሳይሆን ለጓደኝነታቸው ክብር በመስጠት ሊያድኗቸው ወሰኑ። የቤቱ ባለቤት እንደዚህ አይነት ጥበበኛና ለጓደኛው የሚጨነቅ አውራ ዶሮ አይቻል አቅም። የፋሲካ በዓላችንን ከነሱ ጋር እናከብራለን አለ። በዚህ ቀን ቤተሰቡ በሙሉ ልጆቹና ሁለቱም ጓደኛሞች ኩኩና ጫጩ በደስታ አብረው በዓሉን አከበሩ። ጫጩም ከመታረድ ተረፈ። ኩኩ ደግሞ ጓደኛውን በማዳኑ ሁሉም ሰዎች ደስተኛ ሆኑ። ከዚያ ቀን ጀምሮ ኩኩና ጫጩ የቤቱም የልጆች ምርጥ ጓደኛሞች ሆነው ለረጅም ጊዜ በሰላም ኖሩ። በአንድ ወቅት በአረንጓዴ መስክ ላይ የምትኖር አንዲት ቆንጆ ፍየል ነበረች። ቀኑ ደስ የሚል ፀሐያማ ቀን ነበር። ፍየሏ ምንም ስጋት ሳይገባት ጣፋጭ ሳር እየጋጠች ዋለች። ፀሐይዋ ልትጠልቅ ስትል ግን ወደ ቤቷ ለመመለስ ጉዞ ጀመረች። መንገዱ ጥቅጥቅ ባለው ጫካ ውስጥ ነበር። ድንገት ካልታሰበ ቦታ አንድ ትልቅና የተራበ ተኩላ ከቁጥቋጦው ጀርባ ብቅ አለ። ፍየሏ ደነገጠች። ተኩላውም ዛሬ ምርጥ እራት አገኘው ብሎ ተንደረደረ። ፍየሏ በጣም ብትፈራም ልቧን አላሸበረችም። አሁንስ ምን ይሻለኛል ብላ አሰበች። ከዚያም በረጅሙ ተነፈሰችና አንድ ብልሃት መጣላት። ቀና ብላ እንዲህ አለችው፣ እሺ ተኩላ ሆይ መበላቴ ካልቀረ አንድ የመጨረሻ ምኞት አለኝ። ተኩላውም ምንድነው አላት በመገረም። አንተ እኮ ድምጽህ በጣም ያምራል። ከመሞቴ በፊት ያንን ዋሽንተን ስትነፋ ብሰማ ደስ ይለኛል። እኔም ትንሽ ልጨፍር አለችው። እውነት ድምጽ ያምራል ብሎ በኩራት ደረቱን ነፋ። ዋሽንቱን አውጥቶ በሙሉ ኃይሉ ይነፋ ጀመር። ፍየሏም የዋሽንቱን ዜማ ተከትላ ወዲህ ወዲያ እያሸበሸበች መደነስ ጀመረች። የዋሽንቱ ድምፅ ጫካውን ሁሉ ሞላው። በአቅራቢያው የነበሩ የከብት እረኞችና ውሾቻቸው ይህንን ከፍተኛ ድምፅ ሰሙ። ይሄማ የተኩላ ድምፅ ነው ብለው በሩጫ መጡ። ተኩላው የውሾቹን ጩኸትና የእረኞቹን ድምፅ ሲሰማ ደነገጠ። ወየልኝ ብሎ ዋሽንቱን ጥሎ ወደ ጫካው ጥልቅ ውስጥ ፈረጠጠ። ብልሃተኛው ፍየል ከሞት ተረፈችና በሰላም ወደ ቤቷ ገባች። ልጆች፣ ሁልጊዜ ብልሃት ከጉልበት ይበልጣል። በጭንቅ ጊዜ መደናገጥ ሳይሆን ማሰብ ነው የሚያድነው። በአንድ ትልቅ ጫካ ውስጥ በአንድ ትንሽ ቤት ውስጥ 3 ድቦች ይኖሩ ነበር። እነሱም አባ ድብ፣ እማ ድብና ትንሹ ቤቢ ድብ ናቸው። አንድ ቀን ጠዋት ለቁርስ የሚሆን ገንፎ አዘጋጁ። ገንፎ ግን በጣም ትኩስ ነበር። ገንፎ እስኪቀዘቅዝ ድረስ ትንሽ ተናፍሰን እንምጣ አለ አባ ድብ። እናም 3ቱም ድቦች ቤታቸውን ዘግተው ወደ ጫካው ለሽርሽር ሄዱ። በዚያው ጫካ ውስጥ ወርቅነሽ የምትባል አንዲት ቆንጆ ልጅ ትኖር ነበር። ፀጉሯ ልክ እንደ ወርቅ ያበራ ነበር። ወርቅነሽ ስትጫወት ቆይታ ደከማት። የድቦቹን ቤት አየች። ቀረብ ባለችና በሩን አንኳኳች። ታታታታታ አረገች። ማንም የለም። በሩን ገፋ አደረገችው። በሩ ግን አልተቆለፈም ነበር። ወርቅነሽ ወደ ውስጥ ገባች። በጣም ርቧት ነበር። በአጋጣሚ ደግሞ ጠረጴዛው ላይ 3 ሳህን ገንፎ አየች። መጀመሪያ ከትልቁ ከአባ ድብ ሳህን ቀመሰች። አይ ይሄ በጣም ይሞቃል አለች። ከመካከለኛው ከእማ ድብ ሳህን ቀመሰች።
አይ ይሄ ደግሞ በጣም ይቀዘቅዛል አለች። በመጨረሻም ከትንሹ ከቤቢ ድብ ሳህን ቀመሰች። ዋው ይሄ ልክ ነው፣ በጣም ይጣፍጣል አለች። ወርቅነሽ የትንሹን ድብ ገንፎ ሁሉንም በላችው፣ ጨረሰችው። አሁን ወርቅነሽ ጠገበች፣ ትንሽ ማረፍ ፈለገች። ሳሎን ውስጥ 3 ወንበሮችን አየች። መጀመሪያ በትልቁ በአባ ድብ ወንበር ላይ ተቀመጠች። አይ ይህ በጣም ጠንካራ ነው አለች። ቀጥላም በመካከለኛው በእማ ድብ ወንበር ላይ ተቀመጠች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ ወንበር ላይ ተቀመጠች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ነገር ግን ድንገት ወንበሩ ተሰበረና ወርቅነሽ መሬት ላይ ወደቀች። አሁን ወርቅነሽ በጣም ደክሟታል፣ እናም እንቅልፏ መጣባት። ስለዚህ መተኛት ፈለገች። ወደ መኝታ ቤት ሄደችና 3 አልጋዎችን አየች። መጀመሪያ በትልቁ በአባ ድብ አልጋ ላይ ተኛች። አይ ይህ በጣም ጠንካራ ነው አለች። ቀጥላ በመካከለኛው እማ ድብ አልጋ ላይ ተኛች። አይ ይህ ደግሞ በጣም ለስላሳ ነው አለች። በመጨረሻ በትንሹ በቤቢ ድብ አልጋ ላይ ተኛች። ዋው ይህ ልክ ነው፣ በጣም ይመቻል አለች። ወርቅነሽ በትንሽ አልጋ ላይ ጣፋጭ እንቅልፍ ወሰዳት። ከጥቂት ጊዜ በኋላ 3ቱም ድቦች ከሽርሽር ተመለሱ። በጣም ርቧቸው ነበር። ወደ ጠረጴዛው ቀረብ ሲሉ ምግባቸው ተበልቶ አዩ። ከኔ ሳህን ማን የበላው አለ አባ ድብ። ከኔ ሳህን ማን የበላው አለች እማ ድብ። የኔን ገንፎ እኮ ሁሉንም በልተው ጨርሰውታል አለ ቤቢ ድብ እያለቀሰ። ከዛም ድቦቹ ወደ ሳሎን ቤት ሄዱ። ድቦቹ ወደ ሳሎን ሲሄዱ ተመሰቃቅሎ አዩት። በእኔ ወንበር ላይ ማን ነው የተቀመጠው አለ አባ ድብ። በእኔስ ወንበር ላይ ማን ተቀምጦ ነው አለች እማ ድብ። የኔን ወንበር እኮ ሰብረውታል አለ ቤቢ ድብ። ወደ መኝታ ቤት ሄዱ። በእኔ አልጋ ላይ ማን ተኝቶ ነበር አለ አባ ድብ። በእኔስ አልጋ ላይ ማን ተኛ አለች እማ ድብ። ኧረ በእኔ አልጋ ላይ እኮ አንዲት ልጅ ተኝታለች፣ እዩዋትማ አለ ቤቢ ድብ። በቤቢ ድብ ድምፅ ወርቅነሽ ባነነች። አይኗን ስትገልጥ 3 ድቦች ከላይዋ ቆመው አየች። ወርቅነሽ በጣም ደነገጠች። አይ አለች። ፈጥና ካልጋው ላይ ዘለለች። በመስኮት በኩል ተወርውራ ወጣች። ወደ ጫካው እየሮጠች ጠፋች። ድቦቹ ዳግመኛ አላዩአትም። እናም ውድ ልጆች ወርቅነሽ በሰው ቤት ያለ ፍቃድ መግባት እንደሌለባች ተማረች። ድቦች ቤታቸውን ሁልጊዜ መቆለፍ እንዳለባቸውም ተረዱ። ከዚህ ተረት ምን እንደምንማር ታውቃላችሁ ልጆች? የሰውን ንብረት ማክበር። አዎ ያለ ፍቃድ የሰውን ቤት መግባት ሆነ ዕቃ መንካት የለብንም። እሺ በአንድ ውብ መንደር ውስጥ ሮኪ የሚባል በጣም ጎበዝ ግን ደግሞ ሁልጊዜ የሚራብ ውሻ ነበር። ሮኪ ቀኑን ሙሉ ምግብ ፍለጋ መንደሩን ያስሳል። አንድ ቀን ግን እድል ቀንታው በአንድ ትልቅ ቤት ደጃፍ ላይ ማንም ያልነካው በጣም ትልቅና የሚጣፍጥ ስጋ ያለው አጥንት አገኘ። ሮኪ ስጋውን ሲያይ አይኖቹ በደስታ በሩ። ዋው ዛሬ ድግስ ነው ብሎ አሰበ። ስጋውን ማንም ሳይቀማው ብቻውን ተረጋግቶ ለመብላት ወሰነ። በአፉ አጥብቆ ያዘውና ወደ ጫካው አቅጣጫ መሮጥ ጀመረ። በጉዞው ላይ ወፎች ሲዘምሩ፣ ሮኪ ግን ስጋውን እንዳይወድቅበት በጥንቃቄ እየተራመደ ነበር። ጫካ ውስጥ ሲደርስ አንድ ወንዝ ላይ ደረሰ። ወንዙ ላይ በቆመው አሮጌ ድልድይ ላይ ለመሻገር ጀመረ። ሮኪ ድልድዩን መሃል ላይ ደርሶ ሳለ በአጋጣሚ ወደ ታች ተመለከተ። በውሃው ውስጥ ሌላ ውሻ አየ። ያ ውሻው ልክ እንደ ራሱ ትልቅ ስጋ በአፉ ይዞ ነበር። ሮኪ ቆም ብሎ አሰበ። ያኛው ውሻ የያዘው ስጋ ከእኔ ይበልጣል፣ እሱን ቀምቼ ሁለቱንም ብበላስ የሚል ስግብግብነት መጣበት። ሮኪ ያንን ውሻ ለማስፈራራትና ስጋውን ለማስጣል ወሰነ።
አፉን በትልቁ ከፍቶ ሲጮህ በአፉ የነበረውን እውነተኛ ስጋ ተንሸራርቶ ውሃ ውስጥ ገባ። ሮኪ ውሃ ውስጥ ያለው ውሻ የራሱ ጥላ መሆኑን ዘግይቶ ተረዳ። አሁን ምንም ስጋ የለውም። በራሱ ስግብግብነት የነበረውን አጣ። በመጨረሻም አዝኖና ተክዞ ወደ ቤቱ ተመለሰ። እንግዲህ ልጆች ከዚህ ተረት የምንማረው ሮኪ የነበረውን ስጋ የጣለው ስግብግብ በመሆኑ ነው። በእጃችን ያለው ነገር አመስግነን ከመጠቀም ይልቅ የሌሎችን ለመመኘት ከሞከርን ያለችንን እናጣለን። ስለዚህ ሁልጊዜ ባለን ነገር መርካትና ካለን ላይ ለሌሎች ለማካፈልን መልመድ አለብን። ይህ ተረት ከወደዳችሁት ላይክ ማድረጉን አትርሱ። ለጓደኞቻችሁም ሼር አድርጉላቸው። ለቻናላችን አዲስ የሆናችሁ ደግሞ ሌሎች ተረቶች እንዲደርሳችሁ ሰብስክራይብ አድርጉ። በሚቀጥለው እስክንገናኝ ደህና ሰንብቱ።